ሰላም ጤና ይስጥልኝ እንደምን ከርማችኋል እንደምን ቆይታችኋል ወዲ አዲስ ላይት ሚዲያ ቤተሰቦቻችን ዛሬ በአዲስ ቪዲዮ ተመልሰናል ግን በጣም ረጅም ጊዜ ሆነ ወደዚህ ዩቲዩብ ሚዲያ በጣም ጠፍተን ነበር ስለዚህ ዛሬ ተመልሰናል ያው የምንኖረው ካናዳ ውስጥ እንደመሆኑ መጠን ብዙ ነገሮች ማስተካከል ይኖርብናል ላይፍ አለ ስራ አለ ግን ከዚህ በኋላ አልገጣጣም ብለን ነው ያ አልገጣጣም ይላል ሁሉ ጊዜ ነገሮች አይመቻቹ ዮኒም ዛሬ ከኛ ጋር የለም ለስራ ከከተማ ያው እንረዳዋለን ከመንቀርብ ለልኛ የመጣ ነው ያ እኛ መተናል ብቻ ዛሬም አንዳንድ ጉዳዮች ላይ እናወራለን ተምኔላችን ላይ እንደተመለከታችሁት ካናዳ እንዴት እንደነበረ ያ ኤክስፒሪየንስ እንዴት እንደነበረ እንወያያለን ያ ብዙ ሰዎች ማወቅ ይፈልጋሉ በተለይ ኢትዮጵያ ያሉ ሰዎች ምናምን እንዴት መጣችሁ ያሉ በግልም ስለሚጠይቁን የኛ ኤክስፒሪየንስ ከተጠቀማችሁ እሱን ሼር እናድርጋቸዋለን ትንሽ ይጠቅማቸዋል ያ ለዚህ እሱን ከእናንተ ጋር ዛሬ እንጨዋወታለን ታሪካችንን ሼር እናደርጋለን እና እኔ ሰላም አላልኳቸውም ይቅርታ ሰላም እንዴት ናችሁ ይቅርታ ወደ ጉዳያችን ገባን ያ እንዴ ሰሜንም ያቁታል ስለጠፋው መቼም አይ አይረሱኝም እርግጠኛ ነኝ ያናልሞ አስከረሰደስም አልጠፋውም ብዬ ነው ተስፋ ማድረገው እና ያው እንደነገርናችሁ ካናዳ እንዴት መጣን ከመጣንስ በኋላ ምን አይነት ነገሮች ኤክስፒሪየንስ አደረግን በትንሹ ያው የኛን ኤክስፒሪየንስ ምን ሐስል አደረግን ምን ጥሩ ነገር ገጠመን እዚህ ከመጣን በኋላ አሁንስ ምን ላይ ነው ያለነው ያው ከመጀመሪያው ይሻላል ወይ ያው ነው የሚለው ያው ስቴፕ እንዴት እንደነበር እንነግራችኋለን ከተጠቀማችሁ ትጠቀሙበታላችሁ ብለን ተስፋ እናደርጋለን ያው ይጠቅማችኋል ያ እንደዛ ብለን ስላሰብን ነው ሶ ቀጥታ ወደ ያፌት አባወሮ ይጀምር እኔ አይደለም አባወሮ እንዴ አይደለም እሺ አያንተነ ከዚህ ዛሬ የፖድካስታችን አባወራ በፖድካስት ኮኔ ይቻላል ያ በፖድካስታችን አባወራ ስንጀምር ያፌት እንዴት ነበር የመጣው ምን አይነት ፕሮሰስ ነው የመጣው ያው ቪዚተር አለ በትምህርት አለ በጋብቻ አለ የተለያዩ አገተከረ አጎቼ ሚስተር ነበር ደብቃት ነው እንዴ የሰው እንዳይበላል የሰው እንደነገሩ የካናዳን ከባድ ነው ይባላል ነው እና እንዴት መጣክ በምንድን ነበር የመጣው እንዴት ነበር የነበረው ፕሮሰስ ምን ያህል ጊዜ ፈጀ የሚለውን አያይዘክ ብትነግረን ያ እኔ እንግዲህ ካናዳ የመጣሁት በትምህርት ቪዛ ነው ኦኬ ያ በትምህርት ቪዛ ነው የመጣሁት አይ ቲንክ የኔ ትልቁ ነው ማለት በፕሮሰስ ላይክ በትምህርት አሁን እዚህ ከመጣው ካገኘናቸው ሰዎች ላይክ የኔ 3 ወር ነው የፈጀው ፕሮሰሱ 3 ወር በትምህርት ነው የመጣው ካገኘው ሰው በጣም ትልቁ ያንተ ነው ረጅም ጊዜ የፈጀው የኔ ነው አሉ እንግዲህ የሌላው እኔ ግን የኔ ነበር ይመስለኝ ፈጠን ምናምን ያልኩ ከዛ ስትመጣ ያንተ እንደረዛ በአንድ ወር ይመጣል በሁለት ወር ይመጣል ምናምን ነገርና ያንስ ሰማ ደግሞ ያው ግን ሌቭል አለው ፈጣን በሚባል ውስጥ ተመደባል እና በትምህርት ነው የመጣሁት ፕሮሰስ ያደረገልኝ ኤጀንት ነው ወይስ የአዲስ አበባ ያለ ኤጀንት ነው የሚታወቅ ኤጀንት ነው የታወቀ ብዙም አይደለም ብቻ ስሙን ነው ማቀው ከልጁ ጋር ኮሙኒኬት ስለማለት ቻናሎቹን ብዙም ገብቻለሁ ነበር ምናምን ጓደኛዬ ነበር ያስተዋወቀኝ ኦብቪስሊ ፕሮሰስ ለማድረግ ሬዲ አልነበርኩም ካናዳ ግን ጓደኛዬ ፕራይሱ ቆንጆ ነው የልጁ ምናምን ኦኬ ብዙ አልነበረ አሁን ቢሰማ ሰው ከዚህ ሶታ ፖድካስቱ ሲለቀቅ ይገሉኛል ለምን በጣም ጩጭ የሆነ ብር አሁን ካለው አንፃር ማለት የመጣንበት
ኑሮም አልተወደደም ነበር፣ ደህና ነበር። ኧረ እግዚአብሔር ይመስገን እንደው ነው ነበር እንዴ እሱም ታዩ ብቻ እንደዛ ነበረ። ለዚህ እሱ ጓደኛዬ ነው ፕሮች ያደረገኝ። ከዛ በኋላ ወንድሜን አወራሁት። ወንድሜ እስኪ በቃ ዝም ብሎ ወንድሜ ይሰራል ፕሮሰስ ምናምን ነገር ነው ወንድሜ እዚህ ነው። ኦኬ ኬኔዲያን ነው። ኦኬ ወንድም አለው ያያችሁ ነው አይደል? እሱ ካናዳ ኬኔዲያን ነው። እሱ እዚህ ነው የሚኖረው። ከዛ እሱን አማከርኩት ምናምን እንሞክራለን። ላይክ ፕራይሱ መጨረሻ ላይ ነው መከፊው የኔ ኤጀንት ሰው ይቅርምት ነገር አልነበረ። ኦኬ ከኛ የሚጠበቀው የትምህርት ቤት ቲዩሽን ፊዎች ምናምን ትከፍላላችሁ ነገር አለ። እሺ አለን። ከዛ የአሻራ ምናምን ነበር። አሻራ በሱ ነበር ነው እኛ ነን የከፈልነው። በቃ ምን ከፍለው ይሄን ነበረ። ኦኬ ከዛ ኦኬ አለን። እሺ አለን። ከዛ ዶክመንት አሟሉ አለ ምናምን ሎት ኦፍ ዶክመንት አብራርቻ ጨርሶ እስቲ ለጓደኞቼ ፕሮሰስ ለሚያደርጉ ምናምን ከማብራራት ይልቅ ብዬ ፒዲኤፍ ነው የምልክላቸው። ያስገባሁት ዶክመንቶች በፒዲኤፍ ስላለ እስቲ አስቀምጫለሁ። እንዴ እና ዶክመንቶችን ትልካለህ ማለት ነው? ሰው አዎ እንደዚህ እንደ አይነት ዶክመንት ነው ያስገባሁብኝ ልክላቸው። ይጠቀሙ ከተጠቀሙ አይ ፕራይቬሲ ምናምን ምን አለው የትምህርት ቤት ባንክ ትራንዛክሽን ምናምን ምን አለ ባንክ ትራንዛክሽን ነው ያላኩት። ኦኬ ሰው ቢለው ሁሉም ነገር የታወቀ ነው። የትምህርት ዶክመንት ነው የሃይስኩል ሰቃይ ነበርክ ማለት ነው። እቺ ልታስወግሪ አዝዳሪች ለኮንፊደንስ ዶሮ ከላክ ያው ነበረው ጥሩ ውጤት ነው ያለኝ። ስቲል አለ በፍሬ ማስቀምጠዋለሁ ቤት ውስጥ ውጤቶቼ ይያቸው ነው የመጣሁት ነው። እውነት በፍሬ ስምንተኛ ክፍል የ10ኛ ክፍል የ12ኛ ክፍል ኦኬ ጥሩ ነበሩ ማለት እዛ ነው የምትልከው። እሺ ነበሩ ብቻ እነዛ ዶክመንቶች ስለሆኑ ላይክ ሰውን ስለሚረዳ አብዛኛው የትምህርት ዶክመንት አትልኪላቸው ብቻ እነዚህም ታጽፊያቸው አኮሞዴሽን ሌተሮች ምናምን አሉ። ከዛው ትንትኬት ታስደርጊያለሽ ትምህርት ሚኒስተር ምናምን እዛ ምናምን ትምህርት ሚኒስተር ትሰለፊያለሽ። አይ ነገ ጠዋትና ምናምን ትበያለሽ ኦኬ ምናምን። ከዛ ብቻ ስፖንሰር የሆነችው እናቴ ነበረች። ስለዚህ እናትሽ ስፖንሰር ከሆነች ደግሞ ምክር ቤት ሄደሽ ሆነ ምታም ብቻ እጅግ ብዙ ፕሮሰስ ይጃል። እንደዛ ዶክመንቶች እንዴ ማለት ምስክርነት ነው የሚመስለው። ያ ምክር ቤት እኔ እናቱ ነኝ ምንም ነገር ቢሆን ምናምን ተፈርሞ መጥቼ ወስደዋለሁ አይነት ብቻ አም ዘ ፕሮቴክተር ብላ ወረቀት ከምክር ቤት በእንግሊዘኛ በአማርኛ ምናምን ተደርጎ ገብቷል። ኦኬ እና ፕሮሰስ ታደርጊ ደግሞ ሰፖርቲቭ ዶክመንቶች ምናምን ነገር ያስፈልጋሉ። ሶርት ከደም ባንክ ከዛ ተቀይ መስቀል ሰፖርቲቭ ዶክመንቶችን አስገባው። ከዛ ስቲል እዚህ መጥቼ ምናምን ማመሰግነው እንግሊዘኛ አስተማሪ አለ። ኦኬ ላይክ በጣም ረድቶኛል። እነዚህ አኮሞዴሽን ሌተር ኦብቪስሊ እሱ ነው የጻፈልኝ። እዚህም ስመጣ ስማር ምናምን የሱ ሌተር አስገብቻለሁ ምናምን ነገር ሶ ፐርፌክት ማለት እናመሰግናለን። ስለዚህ በትምህርት ነው የመጣው። 3 ወር ነው የጨረሰብኝ። 3 ወር ነው የጨረሰብኝ። ሶ እንተና አሁን ለምሳሌ እየሰራ ነው አሁንም ኤጀንቱ ይሰራል እስካሁን ማለት ሜቢ ሰዎች ነው ካናዳ ኦልሞስት ካናዳ ላይ አቆሟል ኦብቪስሊ። ኦኬ እየሰራ አይደለም ማለት ያ ካናዳ ላይ እየሰራ አይደለም። እኛ ከሄድን በኋላ ህጎች ምናምን ተቀይሯል ነበር። እኛ ከመጣን በኋላ ለስቱደንት ያለው ህግ ምናምን እሱ ተቀይሮ ነበር። በስቱደንት ቪዛ ብቻ ነው የሚሰራው ነበረ። ኦኬ ከዛ የሆነ ሰዓት ቪዚተር አለ አይ ቲንክ እሱም አሪፍ አልሆነም መሰለኝ። ኦኬ እና ብዙም ካናዳ ይታወቃል ብዙም ሰክሰስ ሬቱ ጠበብ ያለ ነው። ክፍት አይደለም ምክንያቱም ኢንተርቪው አገቢም ምናምን እዚህ ቦርደር ስደርሽ ነው ኢንተርቪው ያለው። ስለዚህ ቻንሱም ብዙም እንደሌሎቹ ሀገሮች ነው ብዬ አላስብም። ፌስ ቱ ፌስ ከኦፊሰር ጋር የምትገናኙ እዚህ ስገኝ ለዛ እሱን ስለሆነ ትንሽ ያስቸግራል። አሁን እየሰራ አይደለም ማለት ነው። ያ አሁን እየሰራ አይደለም። ሶ 3 ወር ነው የፈጀብህ። በትምህርት ነው የመጣኸው። ሶ ብዙ ዶክመንቶች አሉ። ኦኬ ኖቫ ስኮቲያ የሚባል ከተማ አለ። እመጣለሁ ኖቫ ስኮቲያ። ሄደህ ታውቃለህ? አይ ሄዳለሁ። ሄደህ አታውቅም? በቃ እዚህ ነው የቀረኸው መጥተህ? ያ
መጀመሪያ ፕሌኑ እዚህ ስለሚያርፍ ማለት ነው ፕሌኑ ፒርሰን ላይ ደቅ ሲል እኔም ደቅ እዚህ ቶሮንቶ አሳይለም ሰጣ ያ ማለት ያ ፕሮሰስ ማለት እዚህ የቀረኸው የግድ እዛ መሄድ ስላለብህ ማለት በትምህርቱ ሐሳብህ በትምህርት ነው የመጣኸው ሶ በትምህርት መጥተህ ትምህርት ወደዛ መሄድ ካለብህ ወደ ግቢው ነው የምትሄደው ሶ ካናዳ መርገጥ ካለብህ ላይክ ካናዳን ከረገጥክ ካናዳ ሆነ ላይክ ስንመጣ እናቀዋለን ለትምህርት ምን መጣ ሰዎች አለ ነው እዛ እንግባ አሳይለም እንጠይቃለን ብለን ትምህርት ይሄ ፕሮሰሱ የትምህርት ፕሮሰሱ መንገድ እንዲሆንን ምን መጣ ሰዎች አለን ሶ አንተ ከዛ ውስጥ መሃል ለትምህርት ብለህ ነበር የመጣኸው ወይስ ሲጀመር አሳይለም እንደምትጠይቅ እዚህ እንደምትቀር ታውቅ ነበር ለምናገር አውቅ ነበር ላይክ አሳይለም እንደምትቀር ታውቅ ነበር መፈልገውን ትምህርት አይደለም ያ ብዙ ሰዎች እንደዛ ነው የሚያደርጉት በየሆነ ቻንስ ባለው ነገር ሰውን ኤጀንት የሚሞክርልሽ ያ እኔ ደስ ባለ ሞክረው ምናምን አልኩት ወንድሜ የሚኖረው እዚህ ነው ላይክ ቶሮንቶ ነው ያለው ወንድምህ ቶሮንቶ አልናገርም ጠልፉታለህ እንዳት ታስተዋውቀ ገባ ብቻ እሱ ስላለም አክስቴም ስላለች ቶሮንቶ ሶ እዚህ አሳይለም ስለሆነ ለመጠየቅ ሲጀመር ማስብ የመጣው ሶ ኤርፖርት ላይ አሳይለም ጠየቅ ስለዚህ ወደ ልትሄድበት ወደ ነበረበት ሀገር ሜዳ አይጠበቅብህም ማለት ነው ያው ኢሜል አረጉልኝ ያፌት በሰላም ገባው ሀገር ሲሉኝ ያው ገባው ቶሮንቶ ነው ያለው ሐሳቤን ቀይሬያለሁ ኦኬ ከዛ ኢሜል አረኩላችሁ ሶ ቶሮንቶ ላይ ስላገኙ ለቶሮንቶ ዋሪክ ያለው እነሱ አሳወቋቸው ኢሜል አረጉልኝ ስለዚህ እዛ አሳይለም ጠይቀህ ከዚህ ቀረ ቶሮንቶ ቀረ እንዴት ነበር ተቀሪያ ነው እንዴት ነው አሳይለሙ ኦብቪየስሊ ተዘጋጅቼ ነው የመጣሁት ስለማቅ ነገሮችን እያየሁ ነበረ ኪድ ኢትዮጵያ በዚህ አጋጣሚ ቴንክ ዩ ሶላት አሁን ላታስተውሰኝ እንችላለች አውርታችሁ ነበር ኢትዮጵያ ያለው ኪድ ኢትዮጵያ ማለት ዩቲዩብ አላት እኔ ክሬዲት አሰቅ ማለት ታወሩ ነበር ኢትዮጵያ ያላችሁ ነው ያ አውርቻታለሁ ለመጣ ኦልሞስት ቪዛይን ፓስፖርት ሪኩዌስት ባል በቃ ትርክክኝ ካናዳ ልገባ ነው ካናዳ ከድሮ ጀምሮ ማለት ነው የት መኖር ትፈልጋለች ውጭ ሀገር የት ሁሉም እኮ ይላል ውጭ ሀገር የት ማለት ካናዳን አይ ከዛ እያደኩ ስመጣ ባይዘው እኔ ብቻ ሰው ታላቁ ወንድሜ የሚለው ውጭ ሀገር ሆድሽ ውስጥ አስገቢና አሜሪካ ውስጥ ይላት ነበር መልሽኝ ብቻ እንደዛ ነበር ማለት ከዛ እንትን እያልኩ ስመጣ ምናምን አሜሪካን አየዋት ብዙ ማልጣመችኝ ካናዳን ሳይት ግን ደስ አለች እና የት ምርት ትፈልጋለች ሲሉ ሀገር ካናዳ በቃ የትም እንደው ካናዳ ባይሆን የትም ሀገሪውን ብቻ ውጭ ነበር የምትለው ስታዲያ ካናዳ አልክ ሶ ካናዳ እንዴት ነው ታዲያ መጣ እግዚአብሔር ረድቶ ምናምን እንዴት ነው ማለት ኤክስፒሪየንስ ወናውራ ወይስ የመጣበት ፕሮሰስ ልንገርክ እንዴት ይሻላል እንዴት መጣሽ ኤደን እንዴት አርጋ ነሰስ ብላ ወደዚህ ወደ ተባረከች እናት ወደሆነች ሀገር ካናዳ እንዴት መጣች እኔ አልቀልድም እናቴ ናት ትቀልጅ እውነት ነገር ጥሩ ሀገር ናት ምንም ኮምፕሌን የለኝም እዚህ ሀገር በመምጣቴ እንዴት መጣሽ እንዴት ነበር ፕሮሰስሽ አይ ቲንክ አንድ አይነት ነገር ነው የመጣንበት ፕሮሰስ እኔም በትምህርት ነው የመጣሁት ግን በትምህርት በመጣም አንተ አይደለም በጣም የረጅም ጊዜ የፈጀብክ እኔ ሙሉ ለሙሉ የፈጀ ይመስለኛል እዚህ ሀገር እስከመጣ ድረስ 8 ወር ፈጅቶብኛል ቪዛውን አግኝተሽ ነው ወይስ ኖ ቪዛውን ሳላገኝ ኦልሞስት 6 ወር ከምናምን በቪዚተር እንደመጣሽ ቁጥር በትምህርት አለ አይ በአንተ ብዙ ልጆች ስታገኝ ምናምን በሁለት ወር በአንድ ወር የተሳካላችሁ ምናምን ያ እኔ ጨረስኩት ነገሮች ያለቁልኝ ኦልሞስት 8 ወር ምናምን ነገር ነው የፈጀብኝ ግን እኔም ደግሞ ማቀው ሰው አለ 1 አመት ከምናምን የፈጀበት ሶ ተስፋ እንዳቆርጡ ማለት 1 አመት ከምናምን በትምህርት ነው እሱን በትምህርት አሻራ አብረን የሰጠነው እዚህ መጥቷል አሁን እንገናኛለን ለየተወሰነ ቀን አግኝቼው አውቃለሁ ግን አሻራ ተሰጥ ነው እዛ የተዋወቅኩት 1 አመት ከምናምን የፈጀበት ነው ሜዲካል ተሰጥ ነው ያገኘሁት 1 አመት ከምናምን የፈጀበት ሶ ዲፔንድ እንደ እድል እንደ ኦፊሰር የኔ አሁን ያኔ
በትምህርት ነው የመጣሁት። እኔ ደግሞ ካንተ ጋር ብዙ ነገር ተቃራኒ ያለኝ ውጭ ሀገር የመሄድ አላማ ኖሮኝ ያውቃል። ጭራሽ ማለት ብዙ ሰው ያስባል ልጅ እያለ ምናምን አይደል? እኔ ጭራሽ ውጭ ሀገር አልፈልግም፣ ሀገሬ ነበር የምኖረው ምናምን ነበር የምለው። ያ ፋሚሊ ሳውዝ አፍሪካ ምናምን ስላሉ አልፈልግም፣ ጥሩም ነገር ስለማይነግሩኝ ምናምን አልፈልግም ነበር። ቤትም አብዛኞቹ ቤት እዛው ኢትዮጵያ ውስጥ እንድንኖር ስለሆነ የሚፈልጉት ብዙም ውጭ ሀገር የመኖር እቅድም ፍላጎትም አልነበረኝም። እንዴት ነው ፍላጎት የመጣው? ግቢ ከገባሁ በኋላ ጓደኛ አለችኝ፣ ቤስት ፍሬንድ አለችኝ እና እሷ ደግሞ ውጭ ሀገር ያሉ ሰው አሜሪካ ምናምን ያሉ ዘመዶች አሏት እና እናቷ በቃ ለኔ ሌላ ፋሚሊ በላት፣ የሷ እናት ማለት ነው። ለኔ ሌላ እናት በላት፣ በጣም ነው የምትከባከበኝ ምናምን፣ በቃ እናቴ ናት። እና ኧረ አሜሪካ መሄድ አለባችሁ ምናምን ትላለች። እንትን ሙቀጫ ተንከባሉ አሜሪካ ይገባል፣ እዚህ መኖር የለባችሁ ምናምን ነበር የምትለን። ከዛ አረን የሚሄድ እኮ አልፈልግም ምናምን፣ ኧረ በስመ አብ ምን ያለ መሄድ ይቆጨኛል በፊት ምናምን ትለኝ ነበርና ይሄ እንዴት ነው የውጭ ሀገር ትንሽ ጭንቅላቴ ላይ መጣ እንደዛ ምናምን ስባል ምናምን። ከዛ ግቢ ከገባሁ በኋላ ማለት ነው። ከዛ ከግቢ ከወጣሁኝ በኋላ 4 ልጆች ነን ግቢ፣ ሌሎች ጓደኞች አሉኝ 4 ማለት ነው፣ 2 ወንድ 2 ሴት ነን እና ከወጣን በኋላ እንገናኛለን አንዳንዴ አልፎ። ኦኬ አብዛኛው ሰው ግቢ ግሩፕ ቢሆንም ከወጣ በኋላ ይገናኙ ማለት እኛ ግን እንገናኛለን። ቅዳሜ እሑድ ቀን አንዳንዴ ምናምን አልፎ እንገናኛለንና ያኔ ስራ አልሰራውም ነበር፣ ደበረኝ። ጓደኛዬ ስራ አገኘችልኝ ካምፓኒ ማለት ነው። ኧረ እባክሽ ትንሽ ደረፍ ገና ወዲያው ተመርቄ ስራ አልገባም፣ እቺን ዓመት ትንሽ ልዝናናባት አልኩኝ ማለት ነው። ከዛ ያው ካምፓኒውን መግለጽ ስለማልፈልግ ነው እንጂ ታወቀ ካምፓኒ ነው። ከዛ ስራ መስራት አልፈለኩም ምናምን። እናቴ ክፍለ ሀገር አለች፣ እናቴ ላይ አትሄድኩም በዓል ማለት ነው። ከዛ ኪሩቤል ይባላል አንደኛው ጓደኛዬ ደወለልኝ፣ ሄዱ ምናምን እንዴት ነሽ ምናምን አለኝ። ጠፋሽ በጠፋፋኝ ምናምን አለና ለምን አዲስ ነገር አለሽ? እባክህ ደብሮኛል፣ ስራ መስራት አልፈልግም፣ ውጭ ሳላይ መሄድ ነው ፈልገው እባክህ አልኩት። እባክሽ እኔ ራሱ ስራ የለም መሮኛል፣ እኔም ውጭ ነው መሄድ ፈልገው አንቺ ውጭ አይደለሽ። እኔም አለው እንዴ ለደውሎ እሱ ደግሞ ስራ እያስገባ ነው። እኔ ሳልፈልግ አግኝቼ ነበር፣ ሳልፈልግ ነው። ግን እሱ ስራ እየፈለገ ነው ምናምን፣ ግን አጣ። ያ ስራ ተመረቀ ምናምን ደግሞ ስራ አስታጣ ወንድ ስትሆን ደግሞ አስበው። ከዛ በቃ እኔ ግን አላቅም እንዴት እንደሚካሄድ ፕሮሰሱ አስቤው ስለማላቅ ምንም እንትን አላቅምና ምንም አላቅም ምናምን ስለው ቆይ የሆኑ ጀለሶች አሉ ጠይቃቸዋለሁ፣ ሲያወሩ ሰምቻለሁ ምናምን አለ። ስጠይቃቸውና ንገረኝ አልኩት። ሄደ ጠየቃቸው፣ የሆነ ልጅ ሰጡት፣ 2 ሰው ሰጡት። ከዛ አንደኛው እንደዚህ ምናምን ነገር አለኝ። ከዛ በቃ እሺ እናወራው አልኩት። ከዛ ሌላም ሰው አገኘው ብሎ ነገረኝ። ከዛ ሌላ ሰው ያገኘው ልጅ እናወራው በቃ ነኝ አለኝ። ከዛ ሄድን፣ 4 ነን። 4ታችንም ስናወራ ሁላችንም እንሄዱ ነው ተባባለ። በቃ ይሄ ጀማማ እዛ ነው ካናዳ ላይ ነው መኖር ያለበት፣ ይሄ ጀማ ካናዳ ነው ያለበት ምናምን ተባባለ። ከዛ ሄድኩኝ፣ እኔና ኪራ አወራ ነው፣ አንደኛው ጓደኛዬ ጋር አወራ ነው። የኔ በአጋጣሚ የተስተካከለ ወረቀት አለኝ፣ በትምህርት ነው የምጀምረው አለ። የተስተካከለ ወረቀት ነበረኝ እኔ። ኦኬ ዲፕሎማ ዲግሪ ከዛ የሃይ ስኩል ምናምን። ለዚህ ማስተርስ ነው ፕሮሰስ ያደረግሽው? ዲፕሎማ ነው። because ምን አለኝ መሰለ እኔ ማስተርስ ቢሆን ልማርም ላልማርም እችላለሁ፣ ግን ሲጀመር መማር አይደለም እቅዴ፣ ትምህርት በቃኝ ብያለሁ። ግን ምን አለኝ ማስተርስ ከሆነ አለኝ ጠይቀው በማስተርስ ነው ወይ አፕላይ ማድረግ ነው አለኝ። because የተማረ ሰው በጣም አላቸው እነሱ አለኝ። ሶ ማስተርስ ከሆነ እዛ ለቀሪ ትችላለሽ ምናምን ብሎ ስለሚያስቡ ይሄ አክሰፕት የመደረግሽ ቻንስሽ ያንሳል። ሶ ዲፕሎማ ግን ሲሆን ምንም ቫልዩ የለውም ብሎ ስለሚያስቡ ለኢትዮጵያ ምናምን ደግሞ ታምራ ብትሄድ የኛ ዲፕሎማ ብዙ ነው ብለው ስለሚያስቡ አክሰፕት የመደረግሽ በዲፕሎማ ከፍ ይላል። ዲግሪ ኖሮኝ እንዴት ነው ዲፕሎማ አክሰፕት የሚያደርጉ ስላችሁ የኛ ሀገር ትምህርት በቂ ነው ብለው ስለማያስቡ ከዲፕሎማ ያንሳል ብለው ነው ዲግሪ የሚያስቡት። ባለንተም ያሰሩ ያለኝና ሰው በዲፕሎማ እናርጋለን። ከኔ ሲጀምር ካናዳ መሄድ ነው እንጂ ፈልገው ችግር የለብኝም አልኩት። ሰው የኔ ወረቀቶች የተዘጋጁ ስለነበር ሰጠሁት። ከዛ የኪሩ አንድ እንትኑ የተለያየ አለው
የፓስፖርቱና የትምህርት ቤቱ ስም አንድ ተለያይቷል። አንድ ፊደል እሱ ለማስተካከል አባቱ መምጣት ነበረበት ምናምን ማለት ያው ለመቀየር የግድ አባት ሊኖር ይገባል ምናምን ስታ በዛ ፕሮሰስ ትንሽ ቆየ እሱ። ከዛ አንደኛውም ጓደኛዬ ሊወስን አልቻለም። ይሄ እንዴት ነው እንሄዳለን ምናምን ብሎ ሃይ ብሎ ነበር። ግን ይሄ እንዴት ነው ፈራ። ራይድ ነበር የሚሰራው መኪና አለው ምናምን ራይድ ይሰራል ነው ፈራ። እኔ እየተዘጋጀ ስለነበረኝ በቃ ዝም ሰጠሁት። ሰጠሁት። ልክ እንዳንተ ቅድመ ክፍያ ምናምን የለውም የኔ ያ ሲያልቅ ነው የምከፍለው። ግን የወረቀቶች ከሌሉ ዶክመንቶች አሉ አይደለ? የዳንታው አሰረተክ እንትን ብለህ ነው ኦሬዲ ደም ትለግስ ነበር ምናምን። እኔ ግን ኢትዮጵያ ደም ስለማልለግስ እነዛ ወረቀቶች ምናምን ራሱ ነበር የሚያስተካክለው። ያ ራሳቸው አንዳንድ ኤጀንቶች አሉ የሚያስፈልገውን ዶክመንት በራሳቸው የሚጨርሱ ምናምን ሰው ከገባ በኋላ ነው የምታውቂው ሁሉም ነገር ይሄን አስገብቻለሁ ይሄ ገብቷል ምናምን። ያለኝን ዶክመንት ሰጠዋለሁ የሌለው እነሱን ለማድረግ እንትን ይላል ብር ነው ማኒ ላይክ ለነሱ ለወረቀቱ ማሰሪያ እንጂ ለሱ አይደለም። ቅድመ ክፍያ የለውም። ከዛ አሻራ ምናምን ሲሰጥ የኮቴ ምናምን ትከፍላለህ ልክ እንደማንኛውም ሰው። ከዛ ውጪ የለውም። የኔ አሻራ ሰጥቼማ በጣም ቆይ። ከዛ ከኔ በኋላ ደግሞ አንደኛው ጓደኛዬ የኛው ስሙ ተበላሽ ሳይሆን ያኛው ገብቷል። በ2 ወር ልዩነት ሰጠው ምናምን ነገር ከኔ በኋላ ገባ ማለት ነው። አሻራ ሰጠ። ከዛ ቀን ጋር ነው የሚደውለው ሬዱ ጸጣለ ካናዳ ምንም ያልመሰለኝ የነበርኩት ልጅ እሱ ሲደውልልኝ በቃ ጭንቀት ሬዱ ቱርክ ብንሄድ ይሻለኝ ነበር ያለ እየደወለ ከዛ ሬዱ አሁንም ይደውልልኛል ወይ የሳምንት ምንም ነገር የለም ሬዱ ሊበላን ነው ተጨነቀ ማለት ነው። ከዛ በቃ የሆነ ሰዓት እንደው ስራዬን እየሰራው ነው ተስፋ ቆረጥኩ። በቃ እሱም ሲቆይ እኔም ሲቆይ ምናምን በቃ ተስፋ ቆረጥኩ። ካልመጣ ይምጣ ምናምን ብዬ እኔ ጊቭ አፕ አድርጌ በቃ ስራችንን እንስራ ከመጣ ካልመጣ አልመጣም ምናምን አልኩትና ስራችንን እንስራ ምናምን አልኩት። ከዛ ስራዬን እየሰራው ሌላ ስራ ነበር እና ስራዬን እየሰራው ምናምን ከዛ እሱ በቃ የሆነ ሰዓት በቃ አትደውልልኝ አልኩት። አታስጨንቀኝ አትደውልልኝ እኔ ሰላሜን ያገኙት ልጅ ስራ እየሰራው በቃ አታስጨንቀኝ አትደውልልኝ። ከዛ እንደዛ ባለ በስንተኛው ቀን የሱ ሪጀክት ተባለ። ሪጀክት ሲባል በብር ይበልጠኛል ላይክ ስፖንሰር ሲሆን ማለት ነው። በጣም በብዙ ይበልጠኛል። ቤት ምናምን መኪና የራሱ መኪና አለው ምናምን ገና ስራ እየጀመርኩ ነው ምናምን ነገር ብዙ ነገር ነው የሚፈልጠኝ። ተስፋ ቆረጥኩ። ካናዳ መንግስት በሀብት ቻናል ማለት ከዛ እሱ ደግሞ ያለው ምንድነው በቂ ብር የለህም ለመማር በቂ ብር የለህም ብለው ነው ሪዘን ኮምፒውተራይዝድ ስለሆነ ማለት በጣም ከኔ ጋር በጣም ጋፓል ያስገባ ነው ብር ማለት ነው። እድልም ጭምር ነው የምለው ቢካዝ እኔ በጣም ትንሽ ብር ነው ያስገባሁት የነበረው ትንሽ ብር ነው ምናምን እንደኔ እናቴና ስፖንሰር አደረገች ነው። ከሱ ጋር በጣም እሱ በብዙ ሚሊዮን ይበልጠኛል ያስገባው ብር ገባ። ከዛ ሪጀክት ተባለ። በቃ ተስፋ ቆረጥኩ። እኔም ላሰናዳ እዚህ ኑሮ የለም ተስፋ ቆረጥኩ። ከዛ ስራዬን መስራት ጀመርኩ። 3 ስራ ምናምን መስራት ጀመርኩ። ለዚህ ሪዛልት ያልኩ በቃ ተወጣርኩ ማለት ነው። ከዛ የሆነ ቀን በሆነ አጋጣሚ እደውልለታለሁ ለኤጀንት ምን አዲስ ነገር አለ ምናምን ይስደውልለት ኢሜልሽን ቼክ አድርጌ ነው የሚለው። ይሄ ባይ ዘ ወይ ኤክስፒሪየንስ ሊሆናችሁ ይችላል። ኢሜልሽን ቼክ አድርጌ ነው የሚለኝ እሱ ቢካዝ ኤጀንቱና አፕላይ ያደረገው ልጅ ሌላ ሰው ነው። አፕላይ ያደረገው ልጅ ፖርታሉ ሌላ ነው ማለት ፖርታሉ ያለው አፕላይ ያደረገው ልጅ ጋር ነው። ኦኬ ኤጀንቱ ወይም ደግሞ ያገኘውት ልጅ ምን ደዋወለው ልጅ ኢሜል ብቻ ነው ቼክ የሚያደርገው። ኢሜሉ ደግሞ እኔ ጋር ማለት ነው ገባ። እሱ ጋር የሚገባው ኢሜል እኔ ጋር የሚገባው ፖርታሉ ላይ ነው አንዳንድ ነገሮች የሚገቡት እና በመሀል ሁለት ተጋጭተው ይሁን ምናምን ስራ መስራት አቆመ ያኛው ልጅ። ከዛ አንዳንዴ ጠይቀው ነበር ያኛው ስልክ ሳያነሳልኝ ለሱ ደውልለት ነበር። ከዛ ከሆነ ጊዜ በኋላ ኤደን ከሱ ጋር ስራ መስራት አቆመል። ቼክ ማድረግ ካለብሽ እሱ ጋር ቼክ አድርጊ ያለኝ ማለት ነው። ኦኬ ከዛ እሱ ጋር ነው ቼክ ማድረግ በቃ ልጁ እንዳትደውይልኝ ነው ያለኝ በቀጥታ ማለት ነው። ከዛ ደውልለት
ላይክ ኤጀንቱ ጋር ደውዬ ስራ አቁሜያለሁ ከሱ ጋር አፕላይ ያደረገው ፖርታል ያለው ልጅ ላይክ ሁሉም ኢሜል ላይ ይገባል ብሎ ነው የሚያስቡት ገባ ፖርታሉ ላይ ሳይሆን ኢሜሉ ላይ ላይክ አክሰፕታንስ ቢመጣ ምንም ይመጣል ፕሮሰስ ካረጋው ነው ብለው ያሰቡት እንደዛ ነበር ብዙ ሰው እንደዛ ያስባል ከዛ በቃ ላይክ ተቻለው እሱ ጋር መደወል ማለት ነው ሶ የሆነ ነገር ሲፈልግ ኤጀንቱ ጋር ነው ቀጥታ ማገኘው እሱ ነው ሲጀመር ያወራው እሱ ነው እሱ ጋር ነው የምደውለው ከዛ ቆይሽ ቼክ አድርጊልኛል ኢሜሉን ቼክ ያደርጋል ምንም የለም ኤደን ከዛ እየተከታተልነው ነው ምናምን አለኝ እንደኛ ማለት ነው ከዛ የሆነ ቀን ያው ፋሚሊ ኬዝ ነው ማውራት አልፈልግም ማለት የፋሚሊ ፕሮሰስ ጥሩ ነው ያልነበርኩ ያ ማለት ከባድ ጊዜ ላይ ነበርኩ ማለት ነው ስራ ቆሜ ለካንዶ 2 ወር ነገር ቤት ውስጥ ነበርኩ ከዛ በመሃል ደግሞ ስራ ለመስራቴ እናቴ ይከፋት ነገር ነበርና ልጅ ስራ ቆምሽ ምናምን ነገር ስትለኝ የሆነ ሰዓት ከፋኝ ከምር ተነስቶ ማለት ነው ማለት እሷ የሆነ ነገር አለ ለኔ ብለሽ እንደዚህ ምናምን ብላ ብቻ በሆነ ነገር የመጣ እናቴ ከፋትና ስራ ቆምሽ ምናምን ብላ በጣም ደበራት ከዛ ምን እንዳልገባውና ስዳወልኩለት ሙስሊም ጻው ነበር ትዝ ይለኛል በቃ እንደዛ ስትለኝ የሆነ ስሜት ተሰማኝ ማለት ነው በቃ ሲደብራት እኔ አይታ ሲደብራት ደበረኝ ነገር ነው እንደዚህ ለኔ ብለሽ ምናምን ነገር አለችኝና ከፋኝ በጣም እንደዛ ስትለኝ ከዛ እስኪ ቼክ ላድርግ ምናምን ገባው ከዛ ለልጆች ደውለት ሙስሊም ጻው ነበር ሙስሊም ነው ልጁ ሙስሊም ጾም ስለሆነ አይገባም መልክት ካለሽ አለኝ ሌላ ሰው ስልኩን አንስቶ ኦኬ ከዛ አይ በቃ ተው ምናምን አልኩኝና በጣም ከፍቶኝ ስለነበረ አቆም ያለ ልጅ ጋር ቴክስት አደረኩለት ፕሊዝ እንዳቆም ካቃለው ግን ላይ ቼክ የምታደርግልኝ ነገር ካለ ስለጨነቀኝ ምናምን ቴክስት አደረኩለት አይ ችግር የለም ኤደን ምናምን አለ ጀስት 10 ደቂቃ ቤት እስከገባ ድረስ እየገባው ነው ደቤት አለኝ ከተወሰነ ደቂቃ በኋላ ደወለልኝ ሲደውልልኝ ኤደን አለኝ እንዴት እንደሆነ አላውቅም ማለት አይቼም አላውቅም ገጥሞኝም አላውቅም በትምህርት ፕሮሰስ ሲባል መጀመሪያ ሜዲካል ነው የምትገባው ሜዲካል ከዛ በኋላ ሜዲካል ከታይቶ ፓስፖርት ባላይና እንትን አለኝ የሚመጣው መጀመሪያ በትምህርት ፕሮሰስ ሲሆን እንትን አሻጣሚ ሜዲካል ትሰጣለህ ከሜዲካል በኋላ ሜዲካል ፓስ ሲሆን እንትን ፓስፖርት አስገባ ነው የምትባለው በቪዚተር ሲሆን ነው ያለ ሜዲካል ፓስፖርት አስገቡ የሚባሉት በትምህርት ግን ፕሮሰሱ መጀመሪያ ሜዲካል ሰጥተህ ከዛ በኋላ ነው ፓስፖርት መስጠት ያ ከዛ የኔ ግን እንዴት ሆነ አላውቅም በጣም የተገረመ መጀመሪያ ፓስፖርት አስገቢ የሚል መጥቷል ያ ከዛ ዊዝን 30 ዴይስ ነው በ30 ቀን ውስጥ አስገቢ ነው የሚለው እሱ ኤክስፓየር አድርጓል 30 ቀን አልፎት ሳይታይ ማለት ነው ዋው ቢኮዝ እኔ ልጁ ቼክ የምናደርገው ኢሜል ነው ደግሞ ስራ ቆሟል ከሱ ጋር ያ ከዛ 30 ቀን ኤክስፓየር አድርጓል ማለት ነው ከዛ ኤክስፓየር አድርጎ እኔ እግዚአብሔር ሲጠብቀኝ ከኢትዮጵያ መውጣት ያለብኝ ልጅ እንደሆንኩ ማለት በቃ እግዚአብሔር ነው የሆነ ያስወጣኝ ነው ብዬ ማስበው በምክንያት እንጂ ኤክስፓየር አድርጎ እሱ ኤክስፓየር ባረገ ላይክ በ8ኛ ቀኑ በ10ኛ ቀኑ ድጋሚ ሜዲካል ስጭኝ ይልካዋል እና እሱም አልታየም 3 ቀን ይቀረው 30 ቀን ሊሞላው እሱም በ30 ቀን ውስጥ ሜዲካል ስጭኝ ነው የሚለው እና የቀረኝ 3 ቀን ነው እሱም ኤክስፓየር ላይ ያረኝ በጣም ይደነገጠው ልጁ ኤደን እንደዚህ ነገር ገጥሞኝ አያውቅም ግን ዝም ብለሽ ፕሪንት አድርጊ መልክልሽ ነገር አለ ፕሪንት አድርጊና ጠዋት ሄደሽ መጀመሪያ ሜዲካልሽን ስጪ ከዛ በኋላ እርግጠኛ ነኝ ይመልሱታል ሜዲካልሽን ሳያዩ አይመቱትም ቪዛውን አይመቱትም ግን ዝም ብለሽ አስገቢ አለኝ ማለት ነው ለዚህ ፓስፖርት ሜዲካልን ሰጠሽ ፓስፖርቱን አስገቢ ፕሪንት የሚደረገው ነገር ላከልኝና ከዛ አስገቢ ፓስፖርትሽን አለኝ ይመልሱታል ፎር ሹር ግን ዝም ብለሽ አስገቢ ስላሉሽ አስገቢላችኋል ከዛ ሄጄ መጀመሪያ ግን ሜዲካልሽን ስጫለኝ ሄጄ ሜዲካልን ሰጣው ስመለስ እዛው አካባቢ ስለሆነ ፓስፖርቴን አስገባው ከፍዬ ምናምን ከዛ ሁለቱንም አደረኩት ይመለሳል እንዳለ በ3ኛ ቀኑ በ4ኛ ቀኑ ፓስፖርቱ ሳይመታ ተመለሰ ከዛ ፓስፖርትሽ መጥቷል ባሉኝ ሄድኩኝ ባዶ ፓስፖርት ምንም አልመቱትም
እና ከዛ ሜዲካሊ መጣ ማለት ነው። ሜዲካሊ ሲመጣ ፓስፖርት ያስገባል። ድጋሚ ሪኩዌስት ላኩልኝ ያለ ፓስፖርቴን አስገባው። ላይክ እኔ መቅረት እንጂ በቃ ኦልሬዲ ቀርቼ ነበር 3 ቀን ይቀር ያሁላ ተሳስተው ለዛውም ያን ያህል ካምፓኒ ተሳስቶ ከዛ እኔ እግዚአብሔር ለኔ ሲል ነው የምለው። እና በዚህ አጋጣሚ ፖርታል እንደዚህ አይነት ነገር ፕሮሰስ የትኛውም የካናዳ ፕሮሰስ ብቻ ሳይሆን የትኛውም ፕሮሰስ ካደረጋችሁ ፖርታል ቼክ ማድረግ አለባችሁ። አይ ቲንክ አይሰጡም ኤጀንቶች ፖርታል አይሰጡም፣ ግን የነሱ መጣላት ነው የነሱ መጋጨት እኔ እንደዛ አስቀርቶኝ ነበር። እኔ ካናዳ ሳይሆን አስበኳል በዛ ጉጉቴ እንደዚህ መጥቶ ድጋሚ ኤክስፓየር አድርጎ ድጋሚ ልከውልኝ ኤክስፓየር አድርጎ በቃ ሁለቱም ኤክስፓየር አድርጓል ምንም አማራጭ የለም ቢለኝ እኔ እንጃ በዛ ጉጉቴ እኛ ማኔል ነበር እስካሁን ድረስ ማኔል እየመጣች ለሰውስ ምን ብለሽ ትናገሪያለሽ? ልከውልኝ ነበር እኮ አልገባሁም እንጂ ይበላሻል የማይሆን ነገር ሬዛጅ ነው የሚወጣው። እግዚአብሔርን እንዴት ከባድ ነው ለኔ ምንም ጉጉት ምንም መጨረሻ አካባቢ ጉጉት ኖሮኛል ገባ። አዎ ያ ይሄ ከልጅነቴ ጀምሬ ባልፈልገው ፋይናሊ በጣም ጉጉት ኖሮኝ ጓደኞቹ እንትን ሲሉ በቃ የሆነ ነገር ሲባል ምናምን ይሄ ከዛ ፕሮሰስ መጀመሩ በራሱ ስትረስ አለው። ስትረስ በራሱ ያጓጓል። እና ያን ነገር ባይሳካልኝ እንደዚህ ይሁላ ሄዶ ላይክ በኔ ምክንያት ሳይታይ ጊዜ አልፎብኝ ምንም ማድረግ አንችልም ቢሉኝ እኔ እንጃ እኔ በጣም በርማውደውና ያትስ ሃርድ እና እግዚአብሔር እኔ እዚህ ሀገር የሆነ መጥፎ ነገሮች ሲገጥሙኝ ምናምን እና ብዙ ነገሮች እየተማርኩ ነው እዚህ ሀገር። ያቺን ቀን ነው ታስቢያት ያ በቃ የመጣሁት ለምክንያት ነው ላለው ላልመጣ ነበር በቃ 2 ቀን 3 ቀን ነበር በዛ መሀል እናቴ እንደዛ ባትለኝ ላይክ this is the process ሁሉ የእግዚአብሔር ሐሳብ ነው እና ላይክ የሱ ብር ቢበዛ አሁን በዛ ከዛ ሪጀክት እኔ እንደዚህ ሆንኩ ምናምን ኤቭሪቲንግ እግዚአብሔር ሲፈቅድ ነው። እዛ ጋር የሱ ያልፍለታል አንቺ እዚህ ጋር መምጣት አለብሽ ስለተባልኩ ነው የመጣሁት ገባ። ማወቅ ያለብኝ ነገር ስላለ ነው። ሀብታም ላልሆን እችላለሁ እዚህ ሀገር መጥቼ ሰክሰስፉል ላልሆን እችላለሁ፣ ግን በቃ በህይወት የሰው ልጅ የሆነ ቦታ ጋር መማር መቻል አለበት፣ የሆነ ኤክስፒሪየንስ ማግኘት አለበት። እኔ ደግሞ ባየሁት ልክ በቃ አብዛኛው ሰው በተለይ ኢትዮጵያ ያለ ሰው ኤክስፒሪየንስ የሚያደርገው ውጭ ሀገር ሲሄድ ነው ብዙ ነገሮች እና ያ ብዙ ጊዜ ላለው ነው ኢትዮጵያ ያለ ሰው በሆነ አጋጣሚ የሆነ ስደት ሀገር ሄዶ ቢመለስ ላይ አይኖር ስደት ሀገር ግን ሄዶ ቢመለስ ባይኔ ምን ኤክስፒሪየንስ ቢኖረው። አዎ እኔ ኢትዮጵያ ከኖርኩት 20 ምናምን ዓመት እዚህ የኖርኩት 2 ዓመት ከምናምን በጣም ህይወቴ ለቀየረው እና አዎ ብዙ ጥሩም መጥፎም ነገር ይገጥማልና የኔ እንደዛ ነበረ። ሶ በቃ ቪዛ መጣ መጣው ቅድም ሪጀክት ስትይ ያልነገርኩሽ ነገር ትዝ አለኝና ከጓደኛዬ ጋር እንዳልኩሽ አይደል የጀመርነው። በነገራችን ላይ አንዴ ላስቁሚያፍ አንደኛውም ጓደኛዬ ሪጀክት አድርጓል ሁለቱም። ከዛ በኋላ ያስያኛውም ገባ እሱ ጭራሽ ሁለት ቢሆን እኔ ሁለቱም በቃ እኔ ብቻ ነኝ የመጣሁት እዚህ። እኔ ለሁለት ነው የሞከርነው። አንድ ኤጀንት ነው በሴም ዶክመንት ነው ያስገባነው። ሜቢ ትራንዛክሽናችን ቢለያይ ነው እና የሱን ኦልሞስት ወርክ ምናምን ለፎርም something ሪጀክት አለ። ኦኬ ሶ አንድ ጓደኛ አለኝ ካብ ይባላል። ሶ ስቲል በሄድኩበት ካናዳ ሁሌ ነው ማውራው አብሮኝ የነበረው እሱ ነውና ፕሮሰስ አረ ሶ ማንንም አያውቅ obviously እሱና እኔ የምናውቀው እና በጣም ከኔ በላይ እሱ ስትረስፉል ነው። እኔ ስትረስፉል አልኩኝ እንደዚህ አረ እባክህ መጣን እንሄዳለን ካናዳ ማለት ነበር ምለው። ከዛ የዛ ልጅ ሪጀክት ተባለ ጓደኛ። ከዛ ቺፕስ ምን በላባት ቦታ አለችና ወጭ ብለን ወይ ሪጀክት አሉት እኮ ምናለው አለው ፈሰሰ እሱን አሉት ሪጀክት አላለ ያ ከዛ ዲሲሽን ልሰማ ኦልሞስት በ3 ወር ውስጥ ነው የሆነ ጊዜ ገደብ ነበር። በ3 ወር ውስጥ በቃ ተሰማለ እና አይነት ነበር። እኔ ደግሞ አንድ ወር ነው የቀረኝ ልሰማ የኔን ደግሞ ልሰማ ማለት ነው። በቃ ጓደኛዬ ምን ጀመረ እንዴት ነው ያፊትን ማጽናን ነው አሁን ጌታዊ ብርታስተኛለ ይሄን ሁሉ ቢነግረኝ ሽኝት ፕሮግራም ላይ ስቲል ምንም አላለኝም ነበር። ለካሱ እየተዘጋጀ ነበር እኔ እንዴት እንደሚያዝናናኝ ሪጀክት ተብሏል። አሁን ይልሽ ከውጭ ሀገር ቀረብ ያው እንዴት ነው ማጽናናው አያለ እየተዘጋጀ ነው። አንተ ነው አዎ እኔ ሊያዝናናኝ በቃ የጓደኛዬን ሰማ ሪጀክት ተባለ። አንድ ላይ ነው እኩል ነሽ ገባ ነው ምናምን ነገር። ከዛ እኔ ደግሞ ኧረ እባክህ እንሄዳለን ካናዳ ምናምን ይቻላልሽ ነው ያልኩኝ። እኔ እንደቀልድ ነው በቃ ያስኩት እና ፎከስም አላረኩበትም። ግን ውጭ የመሄድ ድሪም አለኝ።
ዋይ ብትይኝ ክሪስማስ ድሮ ፊልም በጣም ነበር የውጭ ፊልም በጣም ነበር የማየው። መቼ ነው ውጭ ሀገር ሄጄ ክሪስማስ ማሳልፈው ምናምን ይሆን አለ አይደል ሆማለውን ስታይ ምናምን በየቦታው ላይ ዋው መቼ ነው እል ነበርና ከዛ በወሩ ምናምን ተነገረን ማለት ነው። በቃ እኔ ከሰዎች ጋር ቁጭ ብያለሁ። አጋጣሚ ቸርች ስራ ምናምን ነበር ስራ ግዢ ምናምን ምሳ ሰዓት ላይ ቁጭ ብዬ ደወለ። ከዛ ሄሎ ሲደውልልኝ ደነገጥኩ። አይ ጉዴ የኔን ተራ ደረሰ ማለት ነው። ከሰው ሁሉ ገለል ብዬ ነው ከጮኩ ምናምን ገለል ሄድኩና ሄሎ ያፊት እንዴት አለው አይገርምም ኮንግራ ምናምን አለ። ምኑ ነው ቪዛው የቱ ቪዛ ካናዳ አወረ ሜዲካል ብለዋል። በቃ ከሜዲካል ፓስፖርት ነው በቃ 98% በቃ ተሳክቷል። ከዛ የብር ነው አዎ በቃ ምናምን እሺ እና መች ትመጣለህ? ኧረ ነገ ነው አዲስ አበባ ነኝ እሱ እንዳታስብ አላልኩ። ከዛ የፈጠረ ለማዘር ደወልኩላት እና ነገርኳት። አንተ ደግሞ እኮ ቀልድኩ በጣም ትቀልዳለህ አለችኝ ማዘር። እና ማንም እኔ ቤት ውስጥ ማንም አላመን ማንም ከቤተሰባችን ውስጥ ሰው ደስ ድልን ሞክር ነው እንጂ ማንም ያፊት ካናኔ ይላል። ኦብቪየስሊ ማዘር ስቲል ትናገራለች በራስ እምነት ነው ይልኮ ነው ምናምን የምትለኝና አራት ቀልድ ምናምን ያፊት ቀልድ ጀመርክ ስራ ቦታ ነው ያለሁት ምን ነው ምናምን አለችኝ። ከዛ በቃ ተሳክቷል የፕሌን ትኬት ልቆርጥ ነው ነገ በራለሁ ወደ አዲስ አበባ አልኩ። የምር ነው በቃ ባታ ቤት እናወራለን አልኳትና በቃ ዘጎይ እኔ ከሰዓት አዲስ አበባ በጣም ሜዲካል የመጠረ ከዛ within 3 days ፓስፖርት ሪኩዌስት ከዛ ወደ ጅማ ተመለስኩ ነበር ሰጠኝ ሲሉ ወንድሜ ጋር ደወልኩኝ። አክስቴም አሜሪካ ነበረች። በሳምንቱ ነው ቶሮንቶ መግባት ፈልጋለሁ። ያ የምርም በጣም ቆፍተክ ነበር ነው ወደ ነው የመጣሁት። ከዛ ግን ትደሙጣ ነበር አሁን እንዴት እንደምንመለስ አናውቅም እንጂ እንዴት እንደሞታ ነበር። እኔ ደግሞ ከብዶኝ ነበር። ደግሞ የአምስት ዓመት ቪዛ ነው ያስኩልሽ። የአምስት ዓመት ግርግጭ እኔ ከሁለት ዓመት ነው 1 ዓመት ነበር። ኧረ ሰው ሁሉ ዲያፊት የአምስት ዓመት ቪዛ ይዘና ግን እኮ ፖይንቱ መማረክ ነው። ቪዚተር ሲሆን ነው አይደል 5 ዓመት ገብተህ መውጣት የምትችለው። ያ ይሄም እኮ ኦልሞስት መመለስ ትችላለሽ ብሬክ አለሽ ምናምን ነገር ነው። እኔ በሳምንቱ ቶሮንቶ መጣሁ እና that was my experience። ከዛ እንደመጣው ክሪስማስን አከበርኩ ነው ማለት ክሪስማሱ ብቻ ሳይሆን ያ ነው ጉጉቴ ባክሽ የነበረው። ከዛ በኋላ አራባቴ ነው የበሉት እዚህ ሀገር like በክሪስማስ ሰዓት ነበር የመጣው ስትመጣ ያ በክሪስማስ like almost end of September ነው የመጣው። that means ጊዜ አለ። ያ September ነው ዲሴምበር እኮ ነው ክሪስማስ ዲሴምበር ኖቬምበር almost ትንሽ ጊዜ ነው የነበረው 3 ወር ምናምን ነገር ብቻ መጣው ገባሁኝ ምናምን እንደነገርኩሽ ሁሉ ነገር ተነግሮኛል። ኪድ ኢትዮጵያ ናያት አለው እሷም ነግራኛለች። አሳይለም እንትን ላይ እንድጠይቅ ኤርፖርት ሞቲቬት ያደረገችኝ ኤርፖርት ነው የጠየቀው ውጪ ኤርፖርት ኦኬ እኔም ለድሜና አልናገርም ግን በቀድሜን ይረዳኝ ትላለህ እና በቃ እሷ ናት ሞቲቬት ያደረገችኝ። እድሜ ስንት ነው? እድሜ እንደዚህ ነው። ኦኬ ለዚህ እንደዛ ከሆነ በቃ ኤርፖርት ጠይቅና ማለት ኦኬ። ከዛ ኬዝን ተዘጋጅታለሁ ምናምን አጥንቼ ነበረ ቀን ዲቴሎችን ይዤ ነበር ምናምን አዎ አልኳት በቃ ምናምን ሰው እዛ ሰጡኝ ወረቀት እሱ ላይ ጻፍኩላቸው። ብቻ ጠዋት 8 ነው የገባሁት ማታ 9 something ኤርፖርት በጣም ረጅም ሰዓት ነበር። ኦፊሰር እስኪመጣ ምናምን አንዱ ተቀብሎ ለአንዱ ሲሰጠኝ አንዱ ተቀብሎ ከዛ ፋይናል ዲሲሽን ከዛ በጠዋት ተቀጥሬ ጠዋት ነው የሄድኩት እና ክስቴ ጠዋት ሲቀጥሩኝ ሪፖርት ላይ ያደረጉኝ መስሏል። በቃ አብራኝ ሄደች። አይ ልጅ ደግሞ ጠዋት ከመሽ ጀምሮ መቀጠር የተጀመረው እዚህ ሀገር ያ ከዛ ጠዋት ቀጠሩኝ ምናምን በቃ እንዳለ ዶክመንቶችን ጠዋት ሰጡ። ከዛ በኋላ እንዴት ነበረ? ሼልተር ገባ ወይ ቤት?
ቤተሰብ ጋር ነበር ቤተሰብ የተቀበለ አንድ ቀን ያደርኩት ቤተሰብ ጋር እኔ አፊት አንድ ቀን ያደርኩት እኔ ለምቾት አይደለም የመጣሁት ብያለሁ ለራሴ ጠይቆኝ እኔ አንድ ቀን ነው ማለት ነው ለእናቴ ደወልኩላት እንደዚህ ይባላል እንደዚህ ሸልተር አለ ምናምን መጀመሪያ ታውቅ ነበር ያ አብሮኝ የጀመረው ጓደኛዬ ሄዶ something ኦኬ ያውቅ ነበር ፕሮሰሶችን ያውቃል እዚህ ከመጣ ጓደኞች ነበሩት ምናምንና የሆነ አይዲያ ነበረው እኔም ከሱ ወሰድኩኝ ወንድሜ ማጣራ ቶሮንቶ ምናምን አጣራ መጣው